ጓደኛዬ ያልኳችሁ ባለ ትዳሩ ሰውዬ በስተመጨረሻ አግኝተው መሻ ፋሚሊዎች እና ለእንትን የመጣሁት ዱዓ ላደርግልህ ነው እና እህቴንም ወንድሜንም አላህ ያክብዳችሁ ለዱ ከአሚን ነው አይባልም። ከትዳር በኋላ ሌላ ነገር አለው የለም። ቀደም ነግሬያቸው ነበር ትዳር ሙሉ ያደርጋልና ለሱ የሰጠውን ለኛም አሚን ይስጣችሁ ነው ዘውጁን አብላለች ማሂ። ለማንኛውም ፋሚሊዎች ሙሽሪትም ሙሽራ በጣም ነው የሚያምሩታ። እስኪ ያሳያችሁ። ዲሏ ያምራል፣ የሙሽራው ልብስ ያምራል እና ከልብሱ በላይ ደግሞ እሷን በጣም ቆንጅዬ ናት፣ እሱም ቆንጆ ነው። ያው ከትዳር በኋላ መቀናናት የለም። በነገራችን ላይ ቆንጅዬ ናት ስል ምንም አዲስ ነገር የለም። ሚስቱ ናት ነው። በጓደኝነት ቢሆን ኖሮ ብል ሌላ ነገር ነው የሚመስለው እና ጓደኛዬ ፋዘር ጋር ይዣት ልሂድ። ባይ ባይ። እንዴት እንደሚያምሩ አያችሁ ቤተሰቦች። የኔ እናት በጣም አምሮብሻል፣ አንተም አምሮብሃል። እኛም ለዚህ ቀን መጋባት ኢንሻአላህ ያብቃሽ። አሚን። ዘውጁና እኔ ካሜራ ይዤ ነበርና ዘውጁና እያልኩኝ ነበር ቀይሬ የመጣሁት እና እኛም አንድ ቀን እናገባለን ኢንሻአላህ። ሌሎ ቀይሪና መብሩክ፣ ሁለታችንም መብሩክ። ሌሎ ቀይሪና እኔ ሱፍ ልቀይርና አንሞክር። ኧረ እባክህ አልፈልግም። ለማንኛውም ግን ወላሂ በጣም አምሮባችኋል። ሙሽራውን ኢንተርቪው እናደርገዋለን። የሳይ በቃ አሁን እንግሊዘኛው ነው እንግሊዘኛ ተሞካክረል። ለማንኛውም ፋሚሊዎች ሙሽራውን እንፈልገውሽ። እንደዚህ አይነት ቆንጅዬ ጓደኛ ሰራልኝ በጣም ነው የምኮረውና በጣም ነው የምወድሽ። አመሰግናለሁ። ትጅኛለሽ እንዴ? ደስ ሲል ፈጣሪ ጣፈጣል። ምኑ አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች የማሂ ቻናል ቤተሰቦች ለካ ፋሚሊዎች ማለት ቤተሰቦች ማለት ነው። የኛ በአጠቃላይ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና እንዴት ነበር? ስራ ሳምንቱ እንዴት አለፈ? የኔ ውድ ቤተሰቦች አሪፍ ነበር? እናንተ ጋር ስራ ይከብዳል? እኔ ጋር አይከብድም። ምክንያቱም ምንም አልሰራሁም፣ ተኝቼ ነበር ሳምንቱ ሙሉ ፋሚሊዎች ምንም በቃ እና አልደከመኝም። እናንተ ደክሟችኋል እንዴ? እናንተ ግን ስራ ይበዛባችኋል። ለማንኛውም ዛሬ ፋሚሊዎች እዚህ ቻናል ላይ የመጣሁት ማሂን ፈልጌ ነው። የማሂ ቻናል ላይ ማሂን ፈልጌ ነው የመጣሁት ዛሬ። ምን አለ ካላችሁኝ ያው ቀኑም እሁድ ነው። እሁድን አስመልክቶ ብዙ ጊዜ ቅዳሜና እሁድ ደግሞ ምን ይኖራል? ሰርግ ይኖራል እኛ ሀገር። እዚህ አዲስ አበባ ብዙ ጊዜ ቅዳሜ ቀን ነው ሰርግ ያለውና ዛሬ ደግሞ ቀኑም እሁድ ነው። በእሁድ ቀን ሰርግ አጋጠመንና የሰርጉ ባለቤት ማን ነው? ምንድነው ፕሮግራሙ? ምንድነው? እሱን ቀስ ብላችሁ ታያላችሁ፣ አሳያችኋለሁ። ልናገር እንደ ፋሚሊዎች ትልቅ ፕሮግራም ነው። በነገራችን ላይ ሁለት ነገር ይዣለሁ ዛሬ። ቸኮሌት እና አንድ አበባ። ይሄ ለሰርገኞቹ አይደለም ያስኩትኝ ለማሂ ነው። ያው አበባ ስለምትወድ ሁሌ አበባ እያመጣው አበባ ቤቶቹ ራሱ ተሰላችቶኛል። ምክንያቱም ሂሳብ ሳልከፍል ነው ማመጣው። እንዴ ሳብ እያረኩ ነው ማመጣው። ማሂ ግን አታውቅም። ገዝቼ ማመጣ ነው ይመስላት። እኔ እየሰረኩ ነው ማመጣው። እውነታው ይሄ ነው። ለማንኛውም እንዳትነግሯት ለማሂ። ቸኮሌት ደግሞ ስለምትወድ አንዳንዴ ግብዳ ኬክ፣ አንዳንዴ ደግሞ ትንንሽዬ ቸኮሌት ይዤ ነው ማመጣው። ለማሂ ፍቅር ይሄ ያንሳታላ ፋሚሊዎች። እኔ እኮ ማሂ በጣም ነው የምወዳት። በተለይ ምን ስትስቅ፣ ስትቆጣም፣ ስትናደድ፣ ስትመታኝ መወዳታል በሁሉም ነገር። ሰውየው ስትወዱት በሁሉም ነገር መውደድ ያለባችሁ ፋሚሊዎች። እኔም ለዛ ማሂን ለዛ ነው በሁሉም ነገር የምወዳት እና ፋሚሊዎች ዛሬ ማሂን አንድ መወስድሽ ቦታ አለ እና ዝም ብለሽ ፏፈሽ ብለሽ ነይ ያልኳትኝ እና ብላትም ባላትም ማሂ ፏ ብላ ነው የምትመጣው ሁሌ። ሲጀመር እሷ ባትለብስ ራሱ ታምራለች። በባዶ ራቁቷ አላየኋት። እንዴት ነው እንደዚህ ማወራው? ለማንኛውም ፏ ብለሽ ነይ የሆነ መወስድሽ ቦታ አለ ብያታለሁ። እሷ ግን የመሰላት ፋዘር ሊመጣ ነው ብያታ ነበር። ፋዘር ሊመጣ ነው ስላልኳት ፋዘር ጋር መወስዳት ነው የመሰላት እና
አረኔ ፕሮግራም አለብኝ ስራ አለብኝ ይሄ ለመዋሸት ዳርዳር የምትሉት ነገር አለ ብዙ የምትቀባጥሩት ልክ እንደዛ ነው የቀባጠረችው አረኔ ስራ አለብኝ ማን ነው የሆነ ነገር ልሰራ ነው የሆነ ነገር ብላ ለፈለፈች ኮስተር በየኔ ደግሞ ሴትዮ ትመጫለሽ አመጪም ስራት የት ነው አለች ስትመጪ እነግርሻለሁ ሰፈራቸው ነው ያለሁት ያው የኛም ሰፈር ሆኗል አሁን ጎረቤትም ሆኛለሁና ነይ ውጪ ብዬ ቆየ ከደወልኩላት በጣም በቃ የሴቶች ነገር ይሄ እንትን ስለሆነ ነው ስለማይወጡ ነው ማን ነው ስለማትወጡ ነው አብዛኛው የሚያኝ ሴቶች ስለሆነ አትወጡም ተሎ አትወጡም ወንድ ግን ተሮ ነው የሚወጣው ልብስ ወጥቶ ቆሟል ሴቶችስ ትቆያላችሁና ቆይቷል ከደወልኩላት እኔ መታ ከናንተ ጋር እንደዚህ ሰላም እኩል ከሷ ጋር ብጀምር ደስ ይለኝ ነበር ግን አልመጣችም ምን ላድርግ ፋሚሊዎች ለማንኛውም ትመጣለች እሷ እስከምትመጣ ድረስ እናንተን ከማስጠብቃችሁ ልንገራችሁ ሰርግ ነው ዛሬ የማሰርግ ነው የቡታዝራ ልጅ ነው ጓደኛችን ነው ልክ እንደዛ አይነት ሰው ነው እና ሰርግ አዲስ አበባ ነው ሰርጉ የዚህ ሀገር ልጅ ናት መሰለኝ የሚያገባው አላቀም ብቻ ሰርጌን ኑ አክብሮ ስለጠራን ወንድማችን ኑ ብሉልኝ ጠጡልኝ ስትባሉ መሄድ አለባችሁ እና ጓደኛችን ሳላገባህ ደስ ብሎናል ትዳር ጥሩ ነው ብዙ ነገርን ይሰበስብልሃልና በዛው አንተም ተሰብስበ በዚህ ልጅነት ገና ልጅ ነው የኛ ኩያ ነውና ገና በዚህ ልጅነቱ አግብቶ አስቡት የዛሬ አመት አሁን እሱ ልጅ ሊኖረው ነው ማለት ነው እኔ ያሰ ልጅ አይኖረኝም እሱ የዛሬ አመት ልጅ ይኖራል ለምን ሳላገባ በኒካ ሳትነካካ በኒካ ተብሎ ሳላገባ ሰላም ሟላ ማለት ትዳር የተሟላ ነገር ስለሆነ ጓደኛዬ ደስ ብሎኛል በማግባት በመዝወጀ እና የደስታ ተካፋይ ስላረከን እናመሰግናለን አሁን እየመጣን ነው ባይዙ አንተ ጋር እየመጣን ነው ይሄን ቪዲዮ የጀመርነውና እንመጣለን እንበላለን እንጠጣለን እኔ ብቻ አይደለም የሚጠሩት አብዛኛው የኛ ጓደኞች ተጠርተዋልና ሁሉም ይሄዳሉ የተጠሩት ሁሉም ይሄዳሉና እዛ ከተገናኘን ቪዲዮ ከያስኩኝ እዛው አስገባላችሁና አሳያችኋለሁ ማለት ነው ፋሚሊዎች ማሂን ግን እንዴት ብዬ ሰርግ ነው የምንሄደው እንደምላት አላቅም ለነገሩ ፋዘር ጋር ነው የምንሄደው ከምላት ሰርግ ነው የምንሄደው ብላት ይሻላታል እሷ የምትመርጠው እሱን ነውና ማሂን እንጠብቃት ፋሚሊዎች ወይንስ ተመችቻችኋለሁ ልቀጥል እንዴት ነው ወይንስ አልቀጥል የባለፈው ደግሞ ተመቻችኋ ፕሮግራሙ ያው ይቅርታ ስንጠይቅ እንዲ ለየት ባለ ነገር እናርገው ብዬ ነው ሁሌ መጥቼ ማሂ ይቅርታ ከምላት እንዲ ደግሼ ነይ እቺ ይያል ይቅርታ ብላት ይሻላል ብዬ ነው ፋሚሊዎች እና ለማንኛውም የኔ ፋሚሊዎች ማሂን ትንሽ እንታገሳት ነበር እንጠብቃት አትወጣም ከዚህ በኋላ ቢያንስ አንድ ሰዓት ብትቆይ ነው አንድ ሰዓት ከቆየችም እኔ እስከትመጣ ድረስ እንዲ ተደግፌ ጠብቃታለሁ እናንተም ከኔ ጋር ማሂን እንጠብቃት ፋሚሊዎች እወዳችኋለሁ ሰብስክራይብ አድርጉ ይሄን ቻናል ወደ 100,000 እንክፈው አይደል 75,000 ምናምን ደርሷል አሁን ትንሽ ነው የሚቀረው በጣም ትንሽ 25,000 ማለት ነው ይመስለኛል አው ግን 25,000 በአንድ ቀን ሲከፈት በአንድ ቀን የገባ ሰው ማለት እኔም በአንድ ቀን ነው 20 ምናምን ሺህ ሰብስክራይብ የገባሁት ሲከፈት እና 25,000 በአንድ ያስገቧት ይከብዳል 25,000 የቀረውን ባንዲ አንጡት ይከብዳልና በሂደት ይመጣል ብቻ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ ላይክ አድርጉ ይሄን ቪዲዮ ላይክ አድርጉ ላይክ እና ሼር ዋናው ላይክ ነው ወዳችኋለሁ የኔ ፋሚሊዎች ማሂን እንጠብቃት እንዲያው ባንቺ ፍቅር ካለሁበት ለስራ ጉዳይ ጦጣ ከቤቴ ገጥማኝ ሰውን ገዳይ ቀሎ ሲሏት ያቺ ሰው እሷን እያያይኔ ማን ይመልሰው እንዳልነግራ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍሬ እንዳልመጣ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍሬ ሸገር ላይ ያጣሁት ሰው የማፍቀር ህልሜ በድንገት ቢፈታ ሰላሌ ከርሜ ኦሮሞ ናት እሷ የወደድኳት ልጅ ቋንቋ ይለመዳል ፍቅር ይሁን እንጂ
ከሰው ጋር አብሬ ስኖር አንድም ቀን ሳልተነፍሰው ህመሜ መድኃኒት አጣፍቅሬን የሴሩክ ሰው አኒሺ ወጂኒ እንጂራ ቢያቆ ሰላም አለይኩም። ወአለይኩም ሰላም። ፋሚሊዎች ማይመታ ምን ነው ምንድነው? እዚህ ጋር ምን ሆነ? ቆሰላ ፋሚሊዎች እዚህ ጋር ቆስሏል። በእናታችሁ ጎረመሰ አይደለም። ማታ እኮ ዝንብ ስመኝ እዚህ ጋር ዝንብ ነው። ንብ ሴት ናት ወንድ? ወንድ ንብ ነው ግን በጣም ማር አይጥልም። ሴት ናት ወንድ? ማር አይጥልም ወንድ ነው ማለት ነው። የኔ ዓለም ማራለሽ። ዛሬ ደግሞ በመነጽር የመጣሽው ሰጠሽ አረመኑ ሰጠሽ። ዛሬ በመነጽር የመጣሽው ያምራል። ፋሚሊዎች መነጽርሽ ያምራል። ቤተሰቦች ሰላም አለይኩም። ደህና ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ደህና ነኝ አልሐምዱሊላህ። ዛሬ ሽክ ብለሽ ነይ ብሎኝ። አዎ ሽክ ብለሽ ነይ ብያት፣ ግን አምሮባት ነው የመጣችው። ሽክ ብላ ሳይሆን አረ ትንሽ ልይ ወደዛ ሂጂ፣ ትንሽ ልይ እያየሁ ነበር። ሂጂ ልይ ትንሽ አይ ኖ እንትን እኮ አለባበስሽ ያምራል። እንኳን ነሳልክ እና አዎ ደስ ትያለሽ። ዋው እንደዚህ አይነት ቆንጂዬ ጓደኛ ሰራልኝ እኔ በጣም ነው የምኮረውና በጣም ነው የምወድሽ። አመሰግናለሁ። ትወጂኛለሽ እንጂ አዎ ደስ ሲል ይጣፍጣል። ድገሚኛ እንዴ ብትደግሚ ደስ ይለኛል። እሺ ያሳተነች እንዳትበላሽብኝ። አዎ ያዢ በእጅሽ። ዋው በጣም ጣፋጭ የሆነ ማን ያለችኝ። ለማንኛውም ማሂነት ማሂ ወይዬ ዛሬ ጠራሁሽ። ወይነት ዛሬ ጠራሁሽ ለአንድ ነገር ነው። ምንድነው? ንብ ነው እንዴ? ንብ እኔን ስማኛለች፣ አንቺን አስምሽም። እኔን ነው የምትወደኝ። ለማንኛውም ዛሬ ጠራሁሽ ለአንድ ነገር ነው። ለምን ይመስልሻል? ምሳ ልጋብዘኝ? አረ ምሳ ልጋብዝሽ? ቀልጅ አንቺ። ለማንኛውም ፋዘር ቤትሽ ይምጣ ስልሽ እምቢ ብለሽ ነበርና አሁን ፋዘር ያለበት ይዤሽ ልሄድ ነው። ከዛ አንተ ተረዳኸኝና ታውካ እንዴ ምንድነው የምትሆው? ይዤሽ ልሄድ ነው እያልኩሽ እኮ ነው። አስመሽኝ ነው። አሁን ፋዘር ያለበት ይዤሽ ሄዳለሁ። እዛም በላለን እንጠጣለን። ከዛ ከፋዘር ጋር ትተዋወቃላችሁ፣ ትዘይሪያለሽ። በቃ አዲስ ነገር የለም። ሌላ ጊዜ ማሚ እንድናገኛት ስንሄድ ኖ አሁን ማሚ አይደለም የመጣችው እኮ ፋዘር ነው የመጣው። ካስገደድከኝ እሺ፣ ግን እኔ ሌላ ጊዜ ይሻለኛል። ተዘጋጅቼ ሌላ ጊዜ ተዘጋጅቼ ማለት ምን የምታዘጋጁ ነገር አለ? ምንም እኮ የሚዘጋጅ ነገር የለም። እንሄዳለን፣ እሱ ያለበት ቦታ ታናግሪያለሽ፣ ምናምን እንመጣለን። በቃ አለቀ። ሌላ ምንም የሚዘጋጅ ፕሮግራም ምንም የሚያስፈልግ ነገር የለም። አይ እሺ ትሄጃለሽ? ኧረ ተስማማች። አይ እኔ ይዤሽ አልሄድም። እኔ ይዤሽ መሄድ አልፈልግም። ሂጂ የምትለኝ አንተ፣ አትሂጂ የምትለኝ አንተ። አዎ እኔ እንደፈለኩ ነው የምሽከረከረው። ምን ትፈልጊያለሽ ነው? ታውቁት በቃሽ። እና የት መስሎሽ ነው ለብሰሽ ነይ ሙስልሽ ቦታ አለ ስልሽ የት? እስኪ ምን ነበር የገመሽው? ምሳ ልትጋብዘኝ ለምደሻል። ሁሌ እራት አንዴ ምሳ አንዴ ኬክ ለምደሻል። ለዛ ነው። አይ እኔማ ዛሬ ለሰላም ነው እና በፍቅር ነው የስጀመር የጠራሁሽም አሪፍ ቦታ ይዤሽ ልሄድ ነው። ምንም ሰው የሌለበት ደስ የሚል ቦታ ነው ይዤሽ የምሄደው። ትወጂዋለሽ ቦታውን። ምንም አይነት ሰው የለም ምናምን እንሄዳለን። ፏታ ያለሽ ምናምን ፏፋሽ ትበያለሽ፣ ትጠጫለሽ። ምንም ሰው ብዙ ሰው እንዲኖር ነው የምትፈልጊው ወይንስ ትንሽ ሰው እንዲኖር ነው የምትፈልጊው? ትንሽ ሰው እንዲኖር ነው የምትፈልጊው? በቃ እኔና አንቺ ብቻ ነው ያለነው የምንሄድበት ቦታ፣ ማንም የለም። ምንድነው ዛሬ የምትሽኮረመሚው? ሴትዬ ታማታለኝ።
ፖስተር ፍቅር እኮ አይገባውም። አያችሁ? አይ ፍቅር እኮ አይደለም። አንቺ እኮ እየተሽኮረመም። አያችሁ ቤተሰቦቼ፣ አንቺ እኮ እንዴት እንዳልሽ ራስሽ ነሽ። አይ ፍቅር ስለማይገባ ነው እንጂ እንዴት የኔ ቆንጆ እየተሽኮረመምሽ ነው። የኔ ቆንጆ እየተሽኮረመምሽ ነው። አዎ። ለምን? ዝም ብዬ ፍቅር ይዞሽ ነው? ያይን ነው አይደለም? የእግር ፍቅር። እስኪ አንቺ የእግር ብላ ነበር። የፍየል አሪፍ ነው እሱ ይጣፍጣል። በዚህ የፍየል እግር አሪፍ ነው። በልተሽ ታውቂያለሽ? እሺ ፋሚሊዎች፣ አሁን ሰዓቴን በላችብኝ። እሷ ስትመጣ ደግሞ አይታችኋላ ወይ የልብ ነገር የወደዱት ሰው ሲመጣ ብዙ ነገር ነው የሚያስረሳው። ረሳው ጣረ ሰዓት እየሄደ ነውና መሄድ ስላለብን አሁን ላንቺ አንቺን ጨፍኝ። አየሁት እኮ አየሽው እንዴ? ተበላ። እኔም ብሎ ሰርፕራይዝ አድርጊ። እኔ ከፍታለሁ። ይከፈት። አንተ ከሰጠኸኝ በቂ ነው። ለምን እንደሆነ ታውቃላችሁ ፋሚሊዎች? እዚህ አበላትና እዛ አላበላትም። እዚህ ቢ መጀመሪያ እዛት ቢ ለበላ መሰለኝ ባዶን ሆዴን የወጣሁት። እዛ አፈር አበላሻለሁ በቾኮሌት ታሽቶ አፈር ብላ እና አሁን ፋሚሊዎች እያዩ ልትበይ ነው? ልታስረቢያቸው ነው? ፋሚሊዎች እንብላ። ካርቶኑ አንቺ ካርቶኑ የኔ ነው። ለምንድን ነው የከተትከው? ውስጥ ካርቶኑን ለሌላ ሰው ሰጣለሁ። ተከፈተለት ይላል። ይሄን ለዚህ ካሜራማን ታበዩና አበላለሁ። እሺ ድንጋይ ነው ማበላው እንዳታበዩ። እኔ አበላለሁ፣ ችግር የለውም። እሺ ደስ ይላል በጣም። እና ፋሚሊዎች ወደ ፕሮግራማችን እንሂድና እዛ ደግሞ የሚፈጠረውን ነገር የሚከሰተውን ነገር ፕሮግራማችን ነው እንዴ? አዎ ወደ ፕሮግራማችን እንሂድ። ፋዘር ያለበት እንሂድና ከፋዘር ጋር ትገናኝ፣ ከፋዘር ጋር ታውራ። እንሂዳ ነይ። ምንም ፋዘር ጋር ይዣት ሄዳለሁ። አሁን ከፋዘር ጋር አገናኛታለሁ። ምንም የሚካበድ ነገር የለም እኮ። ከፋዘር ጋር ምሳ ትበያለሽ። ከፋዘር ጋር ሆና አታስቸግሪ። አባት ትልቅ ሶስት ታገኝ እንደዚህ አይደለም። እንዴት አትነግረኝም ነበር መጀመሪያ? አባቴ ጋር ከሆነ ጀለቢያ ለብሰሽ ልመጪ ነው። የወንዶቹ ምን ልታረጊ ነው? በቃ መዘጋጀት አለብኝ። ምንድነው የምትዘጋጂው? ያኔ ከማሚ ጋር ማስደንግጠኛል፣ አልፈልግም። እዛ እኮ ቤት እኮ ነው ቀጥ ብለሽ የመጣሽው። አለቀ። አሁን እዛ ቤት ነበር የመጣሽው። አሁን ቤት እዛ መሄድ መስሎኛል። የማይመጣው እና የት የምትሄጂ መስሎሽ? ኔራ ወጣ። አሁን አስሬ ሀሳብ አቀያየሪ። ፋሚሊዎች ፋዘር ጋር ይዣት ልሂድ። ባይ ባይ። ኑ ማን ነው ፋሚሊዎች? ተከተለኝ ካሜራማን። እንግዲህ የኔ ፋሚሊዎች ይኸውና አንደኛው ሚዜ ና ቆይ ያናግርና ሲጨርስ ቆንጆ ጊዜ ሆኗል ነው። እስኪ አንተ ከነግርማ ሞገስ ያረከኝ ነው። አረ አያረኩ አይደል? እና አንተ ያንተ ሰርግ መች ነው? የኔ አለ ለስንተኛ ጊዜ ሚዜ ሆንክ? ከዚህ በፊት ከኔ ጋር ሁለቴ ሚዜ ሆኗል። ጥያቄ ግን አለ። ሚስት መቻል
አሉ አንዳሉ ሚስት ጠፋ እንዳላሳጣህ ነው በቃ የለውም። አየካ ገበያ እየተጋበት ነው ልጁ ሚስት የለውም። ይኖረኛል ገበያ ነው የሚሆነው እንዴ? ገበያ ነው የሚሆነው? ገበያ ሳይሆን ትዳር ነው የምታሰጣው ነው የሚባለው። ሚስት ነው ማሳጣህ ማለት ምንም ተገባው ማለት እኮ። ለማንኛውም እንደዚህ አምሮብሃል ብራዘር። እንግዲህ አላህ አንተንም እንደ ጓደኛችን የሚካስ ይበል እና ባይዞ ካሜራማኑ ጓደኛችን ነውና ካሜራው ሲገለበጥ አሳያችኋለሁ። ሚዜነቱን ክዶ ነውና አለባበሱ ሁላ የሚዜ አይደለም አለበተም። እሺ እንቆይ ፋሚሊዎቻችን አለን። እሺ እንግዲህ ወንድሜን አግኝቼዋለሁና ሚዜ ያልሆንም ብሎ ነው ባይዞ ፋሚሊዎች። በነገራችን ላይ ድሮ ይሄኛው ጓደኛዬ ማሂን ይወዳት ነበርና ብዙ ጊዜ ተደባድበናል ምናምን ብዙ ላይፍ አሳልፈን ነው እዚህ የደረሰው። አልጨረስንም። ትወዳታለህ ነው እስቲ ምናምን ይላል እንዴ? ፍቅር አያልቅም። አይ ችግር የለም አንቺ ነሽ ካሜራውን ያልሽው። እሺ ፍቅር አያልቅም። ተመስገን እህት ኖረኝ ማለት ነው። እናቴ ደብቃኛለች ማለት ነው። እናቴ እህት ነኝ እያለች አንዱ ካድክ አልወዳትም ነው ማለት እኔ ምንም አይደለም። እጄን አውርዳለሁ በቃ እንደሷ ፍቃድ። አንቺ እህትሽ ልሁን ወይስ ማን ነው? ለምሮ ድምጽ የተዘጋ እህቴ ትሆኛለሽ? ድምጽህን ነው የተዘጋ። ድምጼ እንግዲህ ያው ሙሽራው ጓደኞቹ ጸጥ ሲሉ ደግሞ ሙቅ ደመቅ አደረክ ለማድረግ። እሺ ለምንድን ነው ሚዜ ያልሆንም ብለህ እምቢ ያልከው? ያው ብዙ ጊዜ እንደሚታወቀው ከካሜራ ጀርባ ነው ሚዜን ባይዞ ሚዜነት እኮ ያኮራል። ለምን እግር መያዝ አለ ምናምን። ለምንድን ነው አንተ እንዴ? ኧረ ለማን የዛሬው ለማንኛውም እነዚህ ትንሽ ከቆዩ ገና ሙሽሪቷ የኔ ናት የሚል ነገር ውስጥ ሊገቡ ስለሆነ በቃ ትንሽ እንቆይ አብረን። ለማንኛውም ሙሽራውን እንፈልገውና ሙሽራውን ኢንተርቪው እናደርገዋለን። የሳይ በቃ አሁን እንግሊዘኛ ወረደ እንግሊዘኛ ተሞካክረሻል። ለማንኛውም ፋሚሊዎች ሙሽራውን እንፈልገውሽ። እንግዲህ ፋሚሊዎች ይኸውና ጓደኛዬ ያልኳችሁ ባለትዳሩ ሰውዬ በስተመጨረሻ አግኝተነው መሻ ፋሚሊዎች እና ለእንትን የመጣሁት ዱዓ ላደርግልህ ነው እና እህቴንም ወንድሜንም አላህ ያክብዳችሁ ይለዱ ከወዲህ ነው አይባልም። ከትዳር በኋላ ሌላ ነገር አለው የለም። ቅድም ነግሬያቸው ነበር ትዳር ሙሉ ያደርጋልና ለሱ የሰጠውን ለኛም አሜን ይስጣችሁ ነው ዘውጁን አብላለች ማሂ። ለማንኛውም ፋሚሊዎች ሙሽሪትም ሙሽራ በጣም ነው የሚያምሩት። እስኪ ያሳያችሁ። ዲሏ ያምራል፣ የሙሽራው ልብስ ያምራል እና ከልብሱ በላይ ደግሞ እሷን በጣም ቆንጅዬ ናት፣ እሱም ቆንጆ ነው። ያው ከትዳር በኋላ መቀናናት የለም። በነገራችን ላይ ቆንጅዬ ናት ስል ምንም አዲስ ነገር የለውም። ሚስቱ ነው ነው። በጓደኝነት ቢሆን ኖሮ ብል ሌላ ነገር ነው የሚመስለው እና ጓደኛዬ አኮራህን። ብዙ ነን ብዙ ነን፣ ግን እሱ ቀድሞን አግብቷል። አሉ ገና ብዙ ጎረምሶች። ቅድም ያያችሁት ሚዜው አለ አንደኛ እየረበሸ የነበረው ዚያር የሚባለው ዮኒ ምናምን ብዙ ነን። ከኛ ውስጥ ግን እሱ መንጥቆ ወጥቶ በማግባቱ እኛ እንኮራለን። ትዳራችሁን የምን ያርገው ነው የሚባለው? የአብርሽ ሻለስ የአብርሃምና የሳራ ያርገው። ስለተጋባችሁ ደስ ብሎናል። ሰርጋችሁን በመገኘታችን ስለጠራችሁን እናመሰግናለን። ባንጠራም እንመጣለን ደግሞ ለመብላት። እንዴት እንደሚያምሩ አያችሁ ቤተሰቦች። የኔ እናት በጣም አምሮብሻል፣ አንተም አምሮብሃል። እኛም ለዚህ ቀን ያብቃን ኢንሻአላህ። አሚን። ዘውጁና እኔ ካሜራ ይዤ ነበርና ዘውጁና እያልኩኝ ነበር ቀይሬ የመጣሁት እና እኛም አንድ ቀን እናገባለን ኢንሻአላህ። ሌሎ ቀይሪና መብሩክ፣ ሁለታችንም መብሩክ። ሌሎ ቀይሪና እኔ ሱፍ ልቀይርና አንሞክር። ኧረ እባክህ አልፈልግም። ለማንኛውም ግን ወላሂ በጣም አምሮባችኋል። ስለጠራችሁን ሹክራን በጣም እኛም ለዚህ ቀን ያብቃን ኢንሻአላህ። አሚን። እና ፋሚሊዎች እስከመጨረሻው እናወራለን። እንወዳችኋለን። አንዋሪ አንተ ሄደን ልጁ አንዋራ ከኔ ማየ ጋር ማረሳ ቁጭ ብሎ በጣም የሚወድሽ ነይ ማየ ልብሽ ስጩ እያፈረች እሱ ወድሻኔ አንቺ መውደድ የሳል አንድ አንጀት ወርታኝ ተሽበታል። ባረባባ ጊዜና
አጫወትኩህ እንዴ ሰርግ ለነው ሸልመኛል ለይማዬ ያምለኔ ሁሉ ሲመኝሽ እኔ